ዋትስአፕ ማ ፋሚሊ አም ባክ ይላል ጋይስ፣ ተመልሼ መጥቻለሁ። በጣም ናፍቃችሁኝ ነበረ። አይ ሚስ ዩ ሶ ማች። ዛሬ ማታ 3 ሰዓት ላይ በዋናው አካውንቴ ላይቭ እገባለሁ። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ብዝት ይበልልኝ ውድ ሀገሬ ልጆች። ዛሬ እንግዲህ ጆን ዳንኤልን ይዤ መጥቻለሁ። ቲክቶከር ታዋቂ ቲክቶከር ጆን ዳንኤል ባለፉት 1 ዓመት ከ4 ወር በስር ነው የነበር የሚገኘው። አሁን በይፋ ወደ ቲክቶከር በይፋ ተለቆ ወደ ቲክቶክ ተመልሷል ማለት ነው። ቪዲዮም እየለቀቀ ነው፣ ላይቭም እየገባ ነው። ዛሬ ደግሞ ከምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር እንደሚገባ ተናግሯል ማለት ነው። ታዋቂው ቲክቶከር ጆን ዳንኤል ከ1 ዓመት ከ4 ወር በኋላ በይፋ ተመለሰ። ባለፉት በ16 ወራት ከማህበራዊ ርቆ የቆየው ታዋቂው ቲክቶከር ጆን ዳንኤል ስለ ሁሉም ነገር ፈጣሪ ይመስገን በማለት ዳግም ወደ ተከታዮቹ መመለሱን አብስሯል። ጆን ዳንኤል ባለፈው ጊዜ ውስጥ ያጋጠመውን ትልቅ ትምህርት እንደሆነ ገልጾ አለማስተዋሌ ብዙ ዋጋ አስከፍሎኛል፣ በዚህም ዓመት ብዙ ተምሬበታለሁ ሲል ተናግሯል። በዚህም አጋጣሚ ደግሞ ጆን ዳንኤል እና ናዮ እስር ቤት በገቡበት አጋጣሚ የጆን ዳንኤል ልጅ ተወልዷል ማለት ነው። ከጆን ዳንኤል ቀደም ብላ ናዮ ከስር እንደተፈታች የታወቀ ነው። ከዛ በኋላ ደግሞ ጆን ዳንኤል እዛ ውስጥ ሆኖ ሌላ ፍቅረኛ እንደያዘ እየተወራ ነው። በግልጽ በቲክቶክ መንደር እየተወራ ነው ያለው። እስር ቤት ሁለቱም ባይገቡ ኖሮ ይሄ ልጅ አይወለድም ነበረ። እንደምታውቁት ናዮ በጣም ትንሽ ልጅ ናት። በዛ ላይ ደግሞ ከእንደገና በላዩ ላይ ሌላ ሰው ሲያዝባት ምን ውስጥ እንደምትሆን አስቡ። ግን ልጅቷ ጠንካራ ልጅ ናትና ጠንክራ ሰውንም የምታጠነክር ናት። እናትነትን በደንብ በቃ እንዴት ነው በዚህ እድሜ እናት ሆና ከእንደገና ደግሞ በላዩ ላይ ሌላ ነገር ሲደረግባት ጎበዝ ናት። እንደውም በጣም ጠንካራ ናት። እሷን ማበረታታት ይገባል የሚሉ ሴቶችም አሉ። እውነት ነው። የተተወን ሰው ማበረታታት መልካም ነው። እና እንደምታውቁት ጆን ዳንኤል ከስር በመፈታቱ ምክንያት አለማስተዋሌ ብዙ ዋጋ አስከፍሎኛል። ከዚህ በኋላ ግን በሚጠቅም ስራ ለሀገሬን ለሕዝቤ በሚጠቅም ስራ እመለሳለሁ በማለት በይፋ ይቅርታ ጠይቋል። ናዮም እንግዲህ ጆን ዳንኤል ትቷታል። እሷም ተደርባበት ነበረ። እሷም የሰው ነበር የወሰደችው፣ ከሷም ላይ ደግሞ የሚወስድ መጣባት ለሚለው መልስ እሷም በላይቭ ገብታ ስም ባጠራም መልስ ለሚሰጣቸው ሰዎች መልሳለች ማለት ነው። እንደምታዩት እቺ ልጅ በጣም የምታምር ቆንጅዬ ልጅ ናት። ከጆን ዳንኤል ጋር ለአሸንዳ መቀሌ ሊሄዱ በነበረበት አጋጣሚ በኢትዮጵያ አየር መንገድ በተፈጠረው አጋጣሚ ነው ለእስር የተዳረጉት ማለት ነው። እና በዛም መሃል እርጉዝ ስለነበረች እንግዲህ አይታወቅም፣ ውጪ ብትሆን ምን ሊፈጠር እንደሚችል አይታወቅም። ውስጥ በመሆኗ ግን ይሄ ልጅ ተወለደ ማለት ነው። እሷም ልጅ ናት፣ እናቷ ለራሱ በጣም ልጅ ናት። የእናቴን እናትነት በጣም አይቼበታለሁ ብላለች። እና እናትነት አንቺ ምን አይተሽ ነው እናት የምትይው? ገና አንድ ልጅ ወልደሽ ገና አንድ ልጅ ከመውለድሽ እናትነት ትያለሽ ወይ? ስለ እናት ልታስተምሪ ትፈልጊያለሽ ወይ ለተባለችው መልስ ስትሰጥ እናትነትን በእናቴ ስላየሁት ነው ስለ እናትነት መናገር የምችለው። በእኔ ብቻ ሳይሆን የመጀመሪያ ልጅ ስትወልዱ ያለው እናትነትና ሁለተኛ ልጅ ስትወልዱ አንድ አይደለም። የመጀመሪያ ላይ ሁሉም ነገር አዲስ ነው። ጡት ማጥባቱ፣ ዳይፐር መቀየሩ፣ ሁሉ ነገር አዲስ ነው። ሁለተኛ ልጅ ላይ ሲሆን ግን ያ ነገር ተደገመ እንጂ አዲስ የሚሆን ነገር የለም። ስለዚህ ስለ እናት ደግሞ መናገር የምችለው እኔ እናት ስለሆንኩኝ ብቻ ሳይሆን እናቴ እናት ስለሆነች የእናቴን እናትነት በጣም አይቼ ያደግኩ ስለሆነ ስለ እናትነት በጣም የመናገር ሞራል አለኝ በእናቴ ስለማውቀው ብላለች ማለት ነው። እና አሁን ፍቅረኛ ያዘብሽ እንደዚህ ሆነብሽ እንዲሆኑብሽ ብለው ለሚሉ ሰዎች የሰጠው መልስ በፊትም እኔ ከሰው አልቀማሁትም። ሁለታችንም ብቻችንን ነበርን፣ አብረን ሆነን ስንፈላለግ ተፈላልገን ተገናኝተናል። እንግዲህ ደግሞ ሁኔታዎች ከለያዩን ተለያይተናል። እኔ መጀመሪያም ከሰው አልቀማሁም፣ ብቻውን ሆኖ ነው። እኔም ብቻዬን ነበርኩ፣ እሱም ብቻውን ሆኖ ነው የተገናኘ ነው በማለት
መልስ ሰጥታለች ማለት ነው። እንግዲህ እንደሚታወቀው እሷ እርጉዝ መሆኗ ከታወቀ በኋላ ጃኒ ከጆን ዳንኤል ጋር የነበራትን ፎቶ በመልቀቋ የተነሳ ነው እንግዲህ የጃኒ እና ጆን ዳንኤል ቀድመው ነበሩ። ከዛ በኋላ ደግሞ ወደ ናዮ ዞረ ለሚለው መልስ የሰጠችው ማለት ነው። ከዛ በኋላ እንግዲህ ጃኒም አሁን እንደምናውቀው ከአዶናይ ጋር በጓደኝነት ነበር የጀመሩት። አሁን ወደ ፍቅር ነገሩ ተቀይሯል። እንግዲህ ፍቅረኛሞች ሆነዋል። እና ለዛሬ የነበረኝ ቆይታ ይሄን ይመስላል። ደቂቃው ቢያንስም እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ወሬዎች ተመልሼ እስክመጣ ድረስ ምን እንድሰራ የምትፈልጉት ነገር ካለ ጠይቁኝ። አመሰግናለሁ። ለዛሬ ይሄን ይመስላል የነበረኝ ቆይታ። ዳጊ ቆንጆ ቲዩብን ሰብስክራይብ አድርጉ። የተለያዩ ወሬዎች፣ አጀንዳዎችን ይዘን እንመጣለን። እናንተ ለጆሮአችሁ አቀምሳችኋለሁና ለዛሬ ያለኝ ግን ይሄ ነው። ሰብስክራይብ ላይክ አድርጉ ዳጊ ቲዩብን። እንመለሳለን። አመሰግናለሁ።